እንግዲህ ተመልካቾቻችን አሁን ከስቱዲዮ ወጣ ብለን ከ40 ዓመት በላይ በመምህርነት ሙያ ያገለገሉ መምህር ወደ እሳቸው ቤት ወስዳቸዋለሁ። እንግዲህ ይህ መምህር በባህር ዳርና አካባቢው ለ40 ዓመት ያህል በመምህርነት ሙያ አገልግለዋል። እስኪ ህይወታቸው ምን ይመስላል፣ በህይወት ቆይታቸውስ ምን ገጠመኝ አጋጠማቸው የሚለውን አብረን እናያለን ነው። ቤቶች ጤና ይስጥልን። እንዴት አላችሁ ጋሽ? እንዴት አላችሁ? ሰላም ናችሁ ወይ? ደህና ናችሁ? እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እንኳን ደህና ቆያችሁ። ደህና ናችሁ ወይ? ሰላም ጋሽ እንዴት አለ? ሰላም ነው እግዚአብሔር ይመስገን አለን። እስኪ አንዳንዴ ብቅ ብለን ደግሞ እንያችሁ ብለን መጣንባችሁ። ደስ ይለናል። ደህና ናችሁ? አለን ይመስገን። እግዚአብሔር ይመስገን። እንዲህ ሩቅ ነው ሰፈራችሁ? ይህ ነው ቤታችሁ? አቤ እንዴት ነህ? ጎራሽ ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጭልፋ ሚዲያ ቤተሰቦች እንደምን ሰንብታችኋል? ዛሬ ከስቱዲዮ ወጣ ብለን በጣም የምንወደው አንጋፋ መምህር ከ40 ዓመት በላይ በመምህርነት ሙያ ያገለገሉ መምህር ከእሳቸው ቤት እንገኛለን። ሰላም ጤና ይስጥልን ጋሽ። ሰላም እንኳን ደህና መጣችሁ። ጤና ይስጥልን። እንኳን ደህና ቆያችሁ። እስኪ ራስዎትን ለአድማጭ ተመልካቾቻችን ያስተዋውቁልን። እሺ፣ ስሜ መምህር ምህረቱ አዳነ አዛናው እባላለሁ። ትውልድ ቦታዬንና ማንነቴን ሰፋ ባለ መልኩ ለመግለጽ ካስፈለገ የተወለድኩት በደቡብ ጎንደር ጋሳይ ወይንም ልዩ ስሟ አጣማርያም የምትባል ቀበሌ መንደር ነው። ከዛ ተወልጄ እድሜ ለትምህርት ሲደርስ ጋሳይ አንደኛ ደረጃ ትምህርት ቤት በንጉሱ ዘመን በ1963 ዓ.ም አንደኛ ክፍል ተመዘገብኩ። ከዛ እስከ 3ኛ ክፍል በመማር ላይ ያለው በአጋጣሚ በተፈጠረው የደርግ ጦርነት ትምህርት ቤቱ ሲፈራረስ በ1967 ዓ.ም ትልቅ ወንድሜ ወደ ባህር ዳር አመጣኝ። ከዚህ እንደመጣው በቀጥታ ሰርጽ አንደኛ ደረጃ ትምህርት ቤት 4ኛ ክፍል ገባው። ፋሲሎ መለስተኛ ደረጃ ትምህርት ቤት፣ ጣናይ አጠቃላይ 2ኛ ደረጃ ትምህርት ቤት በዚሁ በባህር ዳር ከተማ ከ4ኛ እስከ 12ኛ ክፍል ያለውን ትምህርቴን ያጠናቀቅኩ በዚሁ ከተማ። ህይወት ምን ይመስላል? ጥሩ ነው። እንግዲህ ከውትድርና ተመልሼ በቀጥታ ወደ መምህራን ማሰልጠኛ ነው የገባው። በ1980 ዓመተ ምህረት በጎንደር መምህራን ማሰልጠኛ ተቋም በቀጥታ ነው የገባሁት። ምን ያለ ምንም እረፍት ከውትድርና እንደመጣሁ ከዛ በቀጥታ እንደተመረቅ ገጠር ትምህርት ቤት ነው የተመደኩኝ። እንደውም በዛን ሰዓት እድለኛ ነኝ። ባህር ዳር አውራጃ ነበር ይባላል። ባህር ዳር አውራጃ ዙሪያ ወረዳ ነበረው። ከዙሪያ ወረዳው ደግሞ የመጨረሻው ቀጠና ከዘጌ 6 ሰዓት መንገድ ለጆቢ ገብርኤል የሚባል ትምህርት ቤት 6 ሰዓት የእግር ጉዞ ያለው ትምህርት ቤት ነው። በጣም አስቸጋሪ ነበር። ለመጀመሪያ ጊዜ ያው 6 ሰዓት መጓዝ እኛ በወታደሩ ቤት ልምዱን ስላዳበር ነው ምንም አልመሰለኝም። በወቅቱ 6 ሰዓት ተጉዘን እዛ ትምህርት ቤት ላይ በቀጥታ ኃላፊ መምህር ሆኜ ነው የተመደብኩት። እስከ ደርግ መውደቅ ድረስ እዛ ትምህርት ቤት በኃላፊ መምህርነት ሳገለግል ቆየሁ። እንደው ጋሽ ከዚሁ ከጨዋታችን ላይ ወደ መምህርነት ሙያ ስትገባ አሁን ወደ ውትድርና እንዴት እንደገባ አይተናል። ያን ጀነራል ስላየህ ልክ ሁላችንም ምንድነው ተመልካቾቻችን ከዚህ ጋር ለሆነ ነገር ትኩረታችን ይስበናል ማለት የምንወደውን ነገር ያየነውን ነገር እኛም ልክ እንደዛ ቢሆን እንላለን። የረጅም ጊዜ የአጭር ጊዜ ቅድ እንደምናወጣው ሁሉ ለሆነ ነገር ተገዥ እንሆናለን። ጋሸ ወደ መምህርነት ሙያ የገባህ ወይም የገፋፋህ የሆነ ነገር መኖርን ሰምቻለሁ። እስኪ እሱን ነገር አጫውተን። እሺ፣ ሁሉም ነገሮች ይገርማቸዋል። በንጉሱ ዘመን ባልኳችሁ ቦታ ላይ ገጠር ቦታ ከ1 እስከ 3ኛ በመማርበት ሰዓት ነው
ሁለቱንም ፍላጎቶች ያደሩብኝ። አንደኛ ክፍል ስገባ ሴት መምህርት ስሟም አይረሳኝም እስካሁን 1963 አንደኛ ክፍል መምህርት ጸዳለ ትባላለች። ሙሉ ሱፍ ለብሳለች። በቃ እሷን ሳይ በውስጥ ሳድግ መምህር ብሆን የሚል የህፃነትን ቀጥዬ ሶስተኛ ወደ አራተኛ ክፍል ስገባ ደግሞ ያን ጄኔራል አጥናፉ አባተን በማየቴ ደግሞ ወታደር ብሆን የሚል ከህፃነት ከዛች ገጠር ትምህርት ቤት የመጣ የህፃነት ፍላጎት ወይም የውስጥ ስሜት ስለነበር ሁለቱንም ሆንኩኝ ወይም ሁለቱንም ለመሆን ችያለሁ። ጋሼ እንግዲህ ሁለቱንም ህልሞቹን አሳክቷቸዋል ማለት ነው። በመምህርነት ህይወት ሲያጋጥም ምን አለ ጋሼ? ብዙ ነገር አጋጥሞኛል። በመምህርነት በዘንዶ መበላት ከመበላት መትረፍ ይሄ መጀመሪያው ነው። ከ6 ሰዓት የእግር መንገዱ ትምህርት ቤት ልነሳ አንዳንዴ በጭንባ የሚባል አለ በዚህ ባቸፈር ወረዳ ጭንባ። እሱን ጭንባን ስንሻገር አባይ እናገኘዋለን። በጀልባ እንሻገራለን የተወሰነ 50 ሳንቲም ምናምን ከፍለን። አሁንም ጭንባን ተሻግረን ወደ ልጆሚ ገብርኤል ስንሄድ አሁንም አባይ እናገኘዋለን። በጣም የሚገርም ነው የአባይ ተፈጥሮ። በዚህ በጣናና በአባይ ዙሪያ ያለ ዙሪያ ጥምጥም 2 ጊዜ አባይን ታገኘዋለህ። በዛን ሰዓት ደግሞ 12 የእግር በር ይባላል። ቁርጥ የእግር በር። እኔ በተፈጥሮ ዋና አልችልም፣ ግን የግድ መሻገር አለበት። 12 ቁርጥ በር ማለት ውሃው የሚከፋፈልበት ነው። በአንደኛው በዚህ ስለሚቀንስ በ12 ጊዜ አንድ ወራጅ ውሃ አንድ ጊዜ ሲወርድ ጠራርጎ ይወስዳል። 12 ቦታ ላይ ግን ሲከፋፈል እንድትሻገር እድል ይሰጣል። ጫማዬን አውልቃ አንጠልጥለ ሱሪን ከፍ አድርገህ 12 ቁርጥ በር የሚባለውን በእግር ስትሻገር ዘንዶ ያጋጥማል፣ አዞ ያጋጥማል። ህይወት መስዋዕትነት አለው። በዛ ጦርነት አምጥተህ ስትመጣ ደግሞ እዚህ ደግሞ ሲቪል ዋር በለው አዞና ዘንዶ ሲያጋጥም ሌላ ፈተና ሌላ ጦርነት። ህይወት እንደዚህ ናት። ይሄንን ተሻግረን ሁሉ ነው የምንሰራው። ይሄ ትልቅ ገጠመኝ ነው። የመጀመሪያ ክፍያ ስንት ነበር? 182 ብር ከ60 ሳንቲም። አሁን ለማግኘት ነው። አሁን አንድ ቀን ለቁርስ አይሆንም። ምን አይነት ስሜት ተሰማ? እንዲሁ ያኛ አሁን መቼም ሁላችንም ከገጠር ማህበረሰብ ነው የመጣነ እና የመንግስት ስራ ያዘ ቤተሰብ ልጅ የመንግስት ስራ ያዘልኝ ምናምን ሲባል ልዩ ስሜት ነው የሚሰማ። ልክ ነው። በወቅቱ እርግጥ ተማር ቆይ የሚል ነገር ነበር ከቤተሰብ አካባቢ። ያው እኔ ደግሞ ውትድርና ህይወቱን አሳልፊው ስለመጣው ከዛ አይከብድም በሚል ይበቃል ራሴን ልቻል ከሚል አንጻር ነው ወደ ገጠር የሄድኩት ወይም ገጠር የተመደብኩት። ስኖር እንደማንኛውም ማህበረሰብ ያው ገጠርም ትንሽ በእድሜ እስከ ህፃንነቴ እስከ 11 ዓመቴ ገጠርን አይቼዋለሁ። እዛም በኋላ ያለው የገጠሩ ማህበረሰብ ህይወት ብዙም አልከበደኝም። ተመሳስለህ ተላምደህ ተቻችለህ እንድትኖር ውትድርናው እድል የፈጠረልኝ ይመስለኛል። ከዚህ አንጻር በቀለል ባለ ሁኔታ ከሌሎች በተሻለ ሁኔታ ያን ትምህርት ቤት እንዳስተናግድ ወይንም እንዳስተዳድር የተሰጠኝን ኃላፊነት በብቃት ተወጥቻለሁ የሚል እንትን አለኝ። ሌላው ሰራተኛ አንድ ማረሰው ገጠም የዚሁ ትምህርት ቤት ላይ ሳንወጣ ሰራተኛ ለ3 ቀጠርነ ከባህር ዳር 10 ብር ነው ደሞዟ። ለ3 ቀጠርነ ዘጌ ዘናተን ከዘጌ እንግዲህ 6 ሰዓት የእግር መንገድ ነው እየተጓዝን አይዞሽ ደርሰናል እያበረታታን ስንል 3 ሰዓት እንደተጓዘች ልጅቷ ቁጭ አለች። ኧረ ምንድነው ተነሽ ስንል ሰርዶ ያዘች። እንደው አልነቃነቅ ኧረ ባባቴ በፍጹም ምነው ራዚ ወዲያማ ሀገር የለም ሀገር አለ እንጂ እየሄድን ልናስተምር እየሄድን ሀገር የለም። ያን ሰርዶዛ እንዴት ነው አትንቀሳቀስ ብናደርግ ደሞዝ እንጨምራለን ብናባብል ምን በፍጹም አይፈተንም። እንደውም አይደረጉላት ጩቤውን ላውጥተን አስፈራራን። በፍጹም ሰርዶዋን ጨብጣ ሳሯን እዛ አንንቀሳቀስም ማለት በአካባቢ የሚገኝ የገጠር ምንሻ ጠርተን እባክሽ ልጅ ወደ መጣችበት መልስልን ብለን አደራ አስረክበን እኛ በእግራችን ቀጥለን የሄድንበት ሁኔታ አረሳው። በዚህ ትምህርት ቤት እኔ መስራት በደርግ ሰዓት የነበረ የትምህርት ስርዓት በልጆሚ ገብርኤል የሚገርም ነው። እንግዲህ ተመልካቾቻችን
መምህርነት ከባድ ሙያ ነው። ብዙ መስዋዕት ከፍለው ነው ትውልድን እየቀረጹ ያሉ። ሀገር እንደ ሀገር እንድትቆም መምህርነት ከፍተኛ የሆነ ሚና አለው። አሁን ጋሸም ለሀገሩ የራሱን የሆነ ኃላፊነቱን ተወጥቷል። ለ40 ዓመት ያህል አገልግሏል። እንደው ጋሸ ጨዋታ ያነሳዋል ነውና የመምህርነት ክፍያው ከዚህ ግባ የሚባል ነው ወይ? ማለት መምህር እየከፈለው ያለው መስዋዕት አለ። ነገር ግን ያ ክፍያው በቂ ነው ወይ? ቤተሰቡን ያስተዳድራል ወይ ብለው ያስባሉ? ጥሩ ነው። ሙያው ለሌላ እርካታ የሌላ ስራ ነው እንጂ ደሞዙ የኖርንበት ደሞዝ ተጨባጭ ሁኔታ ሲታይ እንደኛ ሀገር ኮንቴክስት በጣም የሚያሳዝን ነው። አሁን ላይ እስካለንባት እዚህ ሰዓት ድረስ የመምህር ደሞዝ እዚህ ግባ የሚባል አይደለም። ግን እግዚአብሔር በቸርነቱ እንድንኖር ልጅ እንድናሳድግ አድርጎናል፣ እንኖረናል እንደማንኛውም ማህበረሰብ። በደርግ ስነግሬን በ20 ብር የኪስ ሳንቲም ነበር የሚሰጠን። ይሄ ነበር ቀልድ እኮ። ህይወትን ያህል ዋጋ ልትከፍል 20 ብር ነበር የሚሰጥ ደርግ። ይሄ ደግሞ የተሻለ ሆኖ ተምረን 182 ብር ከ60 ጀምረን አሁን ብሩ ቢያድግም የኑሮ ሁኔታ ስለገሸፈ የድሮ 182 ብር ከ60 እና የሆነው 10 ሺህ ብር ምንም ልዩነት የላቸውም በእኔ ህይወት ላይ። እንዲሁም ያሁኑ ይወደዳል ወይም የምፈልገውን ነገር አያሳካልኝም። ከዛ ስለ ሙያው ብዙ አመት ነው ከልጆም ወጥቼ በኢህአዴግ ደግሞ ወዴት ሄድላለሁ ከፍተኛ ባለስልጣን ሆንኩኝ። እዚህ መንግስት ተሿሚ ሆንኩኝ። ክፍለ ህዝብ የሚባል ነበር በኢህአዴግ። ክፍለ ህዝብ ማለት የከተማው ትጥቅና ስንቅ ኃላፊ ሆንኩኝ የባህር ዳር ከተማ። በዚህ መሀልም ባደክበት ሀገር ላይ ባለስልጣን ስትሆን በጣም ከባድ ነው። ፍትህ ይፈልጋል፣ እኩልነት ይፈልጋል ማህበረሰቡ። በተቻለ አቅም ከሌሎች ጋር እየተጣለው ከሌሎች አባላት ጋር እየተፋጨው ማህበረሰቡን ለማዳን የማህበረሰቡን ችግር ለመቅረፍ ከፍተኛ ጥረት አድርጌያለሁ። ይሄ ባህር ዳር ህዝብ የሚመሰክረው የቀበሌ ቤት እንኳን ያዝ እየተባልኩኝ ነው። ድሆች ከኔ ተሻለ የባሱ አሉ ምንም ነገር የሌላቸው ያን ለራሴ የተሰጠኝ የቀበሌ ቤት አሳልፌ የሰጠሁበት ሁኔታ አለ። ፈርሜ ብዙ ድሆችን በወቅቱ እንዲቋቋሙ የቤት ባለቤት እንዲሆኑ አድርጌያለሁ። ራሴን ሰውቼ ማለት ይቻላል። እስካሁን ድረስ የቀበሌም ሆነ የፕላን ቦታ የለኝም። ይሄ ጥሩ እንትን ነው እላለሁ። ለማህበረሰቤ ያደረኩት በጎ አስተዋጽኦ ነው። በዚህ መሀልም በዚህ አላበቃም። ስርዓቱ ያው የሆነ በእኛ መሀልም ክፍፍል ተፈጠረ፣ የሆነ ቼን ተፈጠረና እኔ በሌለውበት ድርጅቱ የበጀት እጥረት ስላጋጠመው በአማተር ታጋይነት እንዲታገሉ የሚል ውሳኔ ደረሰኝ። ቴንክ ዩ ቬሪ ማች። ወረቀቴን ይዤ ወደ ቀጣይ ትምህርት ቤት ሄድኩ። ወደ አልዋይ አንደኛ ሙሉ ሳይክል ትምህርት ቤት። አልዋይ ማለት ቅንባባ አዴት መስመር የ1 ሰዓት ተኩል መንገድ ነው። እዛ ተመድቤ ለ10 ዓመት ያህል ግማሹን በመምህርነት ግማሹን በርዕሰ መምህርነት ሳገለግል ቆይቻለሁ። የሚገርም ነው ጋሽ። እንግዲህ ጋሽ ምረት ከሚታወቅባቸው የመማር ማስተማር ሂደቶች ውስጥ ተማሪዎችን በዲሲፕሊን የመቅረጽ ደርሰው ክፍለ ጊዜ ምንም አይነት ተማሪ እንደማይቀጣ ሰምተናል። በጣም ረባሽ የሚባሉ በሌሎች መምህራን ላይ የሚረብሹ ተማሪዎች ደርሰው ክፍለ ጊዜ ምንም አይነት የመረበሽ እንቅስቃሴ አያሳዩም። ይህስ ከምን የመጣ ነው? ኦኬ፣ አንድ የረሳሁት ነገር አለ። እንደውም ወደ ቀጣይ እሄዳለሁ። እዚህ ትምህርት ቤት ላይ የመጀመሪያ ክላስ አልዋይ ትምህርት ቤት ራሴን ሳስተዋውቅ ያው ጥቁር መነጽር ስለምጠቀም አንድ ትልቅ ተማሪ አለ። እንደው ካሉትም ትልቅ ናት በእድሜ እና ኮርነር ላይ ተቀምጣለች። ራሴን እየገለጽ በያስተዋወቅ ምናምን ያው ራውንድ ሳደርግ በየክላሱ በየሮ ምላሷን ታወጣለች ተማሪዋ። አሁንም ግራ ገባኝና እየተደጋገም ራውንድ ምናምን ሳደርግ ሁለተኛ ደገመች። ያው ፔዳጎጂክሱ ሃው ቱ ቲች ሜተዱ የሚለው አውቶማቲካሊ አንድን ተማሪ ፓኒሽ አታደርግም። በጣም የሚረብሽ ከሆነ ተጠጋው ነው የሚል እና አጠገቧ ቆምኩኝ።
ቆሜ ቆየሁና አሁንም ተንቀሳቀሽ ጥቁር ሰሌዳ የሆነ ነገር ጽፌ ስመለስ አሁንም ምላሷን ታወጣለች። እጄ ታች ነው ያደረኳት ራሷን ኧረ ያያል ብላ ነው ሻውት ያደረገች። በቃ ኮንሽስሊ በጣም ነው የጮኸችው። መነጽሩ አታዩ ለከዛ ዶንት ኖ አይ ግላስ መነጽር የሚባል አያውቁም። እዛ በኋላ ልጅቷን ደግሞ አጋጣሚ ፔሪድ ሁሉ በዛው በድንጋጤዋ መጥቶ እኔም ለሴት መምህራን ተናግሬ ትሪት እንዲያደርጓት ተደረገ። የሆነ ነጠላ ምናምን አብሶ ሰደዷት። ቀረች ልጅ። ስትቀር በጣም ተሰማኝ። ምንድነው ስል እንደውም ሞካሪ ጎበዝ ተማሪ ናት ተባለ። ቅዳሜና ወደ ባህር ዳር መምጣቴን ተውኩና ቅዳሜ ቀን አንድ ሚሊሻና አንድ ተማሪ ይዤ ወላጆቿ ቤት አጋጣሚ ወላጆቿ ቤት ሲሄድ ትልቅ ወንድሟ ባህር ዳር ይማር ነበር። የልጅቷ ትልቅ ወንድም ቅዳሜ ቀን በመሆኑ እዛው ቤተሰቡ ጋር ተገናኘን። እሱ በጣም ረዳኝ። በልጅቷ ሁኔታ ስለተፈጠረው ነገር በደንብ አስረዳሁት። እሱ ስቆ ካስረዳሁት በኋላ ልጅቷ ተጠርታ መነጽር እንደሆነ ምንም ነገር እንደሆነ በቃ በደንብ ዲስከስ አደረግን፣ ተያየነ። ልጅቷ መጣች፣ ትምህርቷን ቀጠለች። አስሮታፍ ጨረሰች፣ ዩኒቨርሲቲ ገባች። አሁን አዲስ አበባ ውስጥ ከፍተኛ እንደ ድሮ ስልክ የለም በዛን ሰዓት ከፍተኛ እንደውም ፍርድ ቤት ውስጥ ምናምን ነው የምትሰራ ነው የሚባለው። ግን በእኔ ምክንያት አቋርጣ ወልዳ ገብታ ቢሆን ያው መነጽሪያ ጥቁር ሰውዬ መጥቶ ጥቁር መነጽር እያለች እድሜ ልኳን ትረግመኝ ነበር። ሄጄ ተከታትዬ ቀስቅሼ አምጥቼ ወደ ትምህርት እንድትመለስ በማድረጌ ይህች ልጅ አሁን በጥሩ ነገር ልታነሳኝ ትችላለች። ራሷን ጥሩ ደረጃ ላይ ደርሳለች። ይሄ ገጥሞኛል ባለው ውትድርና ቤት ገጠመኝ የረሳሁት በ1978 ዓ.ም እንደዚሁ ጦርነት ላይ እያለን የያዝኩት አርዩ ቱቲኬ ይባላል። የራሻ ሬዲዮ ነው። በጣም አንቴናው ረጅም ነው። እዚህ ጋር ስትሸከመው ይታያል እንደ ሳጥን። አርዩ ቱቲኬ ይባላል እና የጠላት እኛ ላይ ነው ብዙ ጊዜ ፎከስ የሚያደርገው። መገናኛ የጦሩ የደም ስር ነው ይባላል። መገናኛ ከተመታ ጦሩ ይበተናል። እኔ ደግሞ በወቅቱ ያዛዡ መገናኛ ነበርኩ። ስለዚህ የሞርተር ጥይት ፍንጣሪ ሬዲዮኑን ይመታዋል። ዳራው በዛን ሰዓት እኔ ወድቄያለሁ። ጀስት በቃ የሞትኩ አይነት ዛዛዡ በጥጌ ነበሩ። ያ ብሔራዊ ወታደር ሞተብኝ ምናምን ብለው አዝነው መጥተው ሲያነሱኝ እኔ ደህና ነኝ። ሬዲዮኑ ነው ተገንጥሎ ሄደ። ይሄ በህይወቴ ማረሰው ሞት የተረፍኩበት ገጠመኝ። ያው መገናኛ ነኝ ብያቸዋለሁ። መገናኛ ያዛዡ መገናኛ ነኝ። ካዛዡ ጋር ነው የምንቀሳቀሰው። እንደውም ሄሊኮፕተር እንደ ልብ ነበር። ወደ አስመራ ትመጣለህ፣ ወደ ከረን ካዛዡ ጋር እንንቀሳቀስ ነበር። የመዝናናቱ ምድል ይገጥመኝ ነበር በዛን ሰዓት እና በአጋጣሚ አንድ የመገናኛ ደግሞ የሻለቃችን አዛዥ አለ አስራልቃ ለሜቻ ገቤሳ ይባላል። እሱ ጋር በሆነ ነገር ተኮራርፈን የቅኝት መገናኛ አዘጋጅ ሲባል እኔ አዛዥ መገናኛ ነኝ ብያቸዋለሁ። እኔ እንደሄድ አደረገ ትእዛዝ ይሰጠኛል። ቅኝት በጨለማ ኦራል ላይ ከ10 ጠንካራ ወይንም አብሪ ወታደሮች ጋር መጨረሻ ላይ እሺ ብዬ ለሄድ ስዘጋጅ የመገናኛ መኮንኑ መቶ አለቃ ሙላት ይባላል። ማን ነው የሚሄድ አለኝ። እኔ ልሄድ ነው ስል በፍጹም አንተ አትሄድም፣ መደበኛ ወታደር ላክ ብሎ ያዘዋል። ለሜቻ መደበኛ ወታደር ላክ፣ ይሄ ብሔር ወታደር አይሄድም። ለሜቻም ያጉረመረመ ሌላ ወታደር ይመድባል። ያ ወታደር ከቃኞች ጋር በወራድ መኪና ሲንቀሳቀሱ እኔ እንድከታተል ትእዛዝ ተሰጠኝ። እከታተላለሁ። የት ናችሁ የደረሳችሁ ስል በመሃል የፈንጅ ድምጽ ይሰማል። ያ የፈንጅ ድምጽ በእኔ ምትክ የሄደውን መገናኛ ወታደር ይገላል። ይህ በሆነ ቅጽበት ወዲያውኑ እንዲመለሱ ተደርገዋል። የወጡት ቃኞች እንዲመለሱ ተደርጓል። የመትረፍ እድል ወይም አንዱ ገጠመኝ ደርግ ሰዓት በ81 ዓመተ ምህረት 6ኛ ክፍል የደረሱ ተማሪዎች አሉ። 6ኛ እና 8ኛ ክፍል በደርግ የትምህርት ፖሊሲ ሚኒስትሪ ናቸው እና 6ኛ ክፍል ሚኒስትሪ ለመፈተን ልጆች የግድ ፎቶግራፍ ያስፈልጋቸዋል። ፎቶግራፍ ከዘጌ 6 ሰዓት መንገድ ነው እያቸዋል። እስከ ዘጌ በእግራቸው መጥቶ የእግር ጉዞ ችግር የለባቸውም። ከኔ በተሻለ ይጓዛል። ዘጌ ላይም ፎቶ የለም፣ ፎቶ አንሽልም። በቀጥታ በጀልባ ነው የመጣን። ወዴት? ወደ ባህር ዳር።
ወደ ባህር ዳር በጀልባ መተን ባህር ዳር ደረስነ። ናቪጋ ጣና ይባላል ጀልባው ወይም መርከቦች የሚራገፉበት አካባቢ ትልቅ አዳራሽ አለ። ያን ወተን ወደ ዋናው አስፋልት ስንወጣ እኔ ያው እየመራኋቸው ፊት ለፊት አስፋልቱ ጠርዝ ስንደርስ ዘወር ስል የሉም 32 በጣም በሚገርም ምንድነው ስል ከፍ ያለው አለቃ አረኑ ይላል። እኔ ተደናገጥኩኝ። አትለው ምን ተፈጠረ የሚል ነገር ነው። መጨረሻ ላይ አለቃው ምንድነው ስል መኪና አይተው ነው ሂሮንደር በእውነት ለካ መኪና በስዕል እንጂ በአካል አይተዋቁ በድምጽም ሰምተው ያውቁ። እኔም ገና የመጀመሪያ ዓመት መምህር ነኝ። የስድስተኛ ክፍል ደርሰው ነው ያገኘኋቸው። ማመን በማልችልበት ሁኔታ ልጆች ካጠገቤ ጠፍተው እንደገና አሰባስቤ 4 ለ4 አባደኝ እጅ ለእጅ አያይዤ ሌሎች ሰዎችን እርዳታ ጠይቄ ፎቶ አስነስቼ አልጋዤ ምግባቸውን አብልቼ በስርዓት አሳድሬ መልሼ ወስጄ አስረክቤያለሁ። በህይወቴ የማረሰው ገጠመኝ። ተማሪና መምህር ያላቸው መስተጋብር ምን ይመስላል? ማለት አሁን የድሮ ተማሪውና ያሁኑ ያለው ተማሪ ጸባያቸው፣ ዲሲፕሊን እጅግ በጣም የተለያየ ነው። ይሄስ እንዴት ነው? በጣም ጥሩ ጥያቄ ነው። የተማሪው ስርዓት እንደ መንግስታት ስርዓት ማህበር እየተለያየ መጥቷል። ይሄ ተጨባጭ ነገር ነው። በደርግ የነበረው የተማሪ ዲሲፕሊን እና አሁን ያለውን የተማሪ ዲሲፕሊን አነጻጽር ብትለኝ ይሄ የትየለሌ ነው። ሰማይና መሬት በፍጹም አይገናኝም። በደርግ የነበረው የትምህርት ስርዓት በጣም ዲሲፕሊን ናቸው ተማሪዎች። ወላጆቻቸው የሚነግሯቸውን፣ መምህራን የሚነግሯቸውን፣ ታላላቆቻቸው የሚነግሯቸውን ሁሉን አክብረው በተጠንቀቅ የሚማሩ በስርዓት የሚኖሩ ተማሪዎች አሳልፌያለሁ። በኢህአዴግ ትንሽ በኢህአዴግ ደግሞ ትውልዱ ቴክኖሎጂ ማብሮ ተከተለ። ከቴክኖሎጂ ጋር የተያያዘ ነገር ፊልሞች፣ ምኖች የተለያየ ነገር አልባል ቦታ ዓለም አቀፍ የእግር ኳስ ጨዋታዎች፣ ፕሪሚየር ሊግ ሳምቲንግ እነዚህ ክፍል ላይ ልክ የቤት ስራ እንድትሰጡ ተማሪዎች ስለ ፕሪሚየር ሊግ፣ ስለ ካሌ፣ ስለ መሲ፣ ስለ ምናምን ሲደረድርልህ ትሰማለህ። ኧረ እባክህ እስቲ የእኛን ሀገር እግር ኳስ ተጫዋች ጥራልኝ ስለው እኔ እንደገጠመኝ የምነግርህ አንድ ሰው አይጠራም። የአውሮፓን ተጫዋች ግን ተነተነዋል። መሲል ሮናልዶ የማላውቃቸው እና እንደዚህ አይነት ትውልድ ገጠመ። አሁን ደግሞ እየቆየን ከኢህአዴግ አልፈን ደግሞ ወደዚህ መንግስት ስንመጣ ደግሞ አሁን የባሰ መሀል ላይ ሳራና ቻንድራ የሚባል የቱርክ ድራማ ወደ አማርኛ ተተርጉሞ መጣና እንደው በቃ ክፍሉ ሁሉ ሳራ ዛሬ እንደዚህ አይተን ዛሬ እንሰምጥ። አረ ምንድነው ሳራና ቻንድራ ነው ወይ ዩኒቨርሲቲ ሳራ የሚያስገባ ነጥብና እውቀት ጥሩ አይደለም። በወቅቱ በነገራችን ላይ ሳራና ቻንድራ የሚለው የፊልም ፕሮግራም ባልና ሚስት አፋቷል። ብዙ በሀገራችን ላይ ከባድ ኢኮኖሚና የማህበራዊ ኪሳራ ያስመዘገበበት ሁኔታ ነበር። ቃና ፕሮግራም በዛ መልኩ አሁን ቃና አልፎ አልፎ አለ መሰል የቤቴ ላይ አይታይም። ከከለከልኩ ረጅም ጊዜ ነው። እና ተማሪው እንደ ወቅቱ መዘመን ጥሩ ነው እኮ ዘመናዊነት መሆን ጥሩ ነው። ግን ዘመናዊነት እርድና መምህርን መሳደብ መምህር የሚደባደብበት ዘመን ደርሰናል። እኔ ግን እግዚአብሔር የተመሰገነ ይሁን እስካሁን ሳልደበደብ ጥሬት አልወጣ ትንሽ ወራት ነው የሚቀሩኝ። የገጠመኝ ድብደባም ስለምን በእውነት እግዚአብሔር የተመሰገነ ይሁን እንጂ አሁን ያለንበት የትምህርት ስርዓት በጣም የተበላሸና መምህርና ተማሪው እንደውም ተማሪው የሚከበርበት መምህሩ የሚንኳሰስበትን ሁኔታዎች የሚያጋጥሙ ሆኖ አግኝቻለሁ። መንገድ ላይ አሁን የድሮ ተማሪዎች እኔ እንኳን እንግዲህ አሁን በእኔ እድሜ ያየሁት ምንድነው መምህሮች በዛ ሲያልፉ እንዳጋጣሚ እየተጫወትን ከሆነ መምህራኖቹ እያለፉ ከሆነ እንደበቃለን ማለት እንዳያዩና ከወላጆቻችን በላይ የምንፈራቸው መምህራኖች ነው ነበር። አሁን ላይ ግን ያ ስሜት የለም ማለት አሁን እንግዲህ ተመልካቾቻችንም እናንተ በየቤታችሁ የያዛችሁት ነው የምትፈርዱት ነው። ልጆቻችሁ ለመምህራኖቻቸው ያላቸው አክብሮት ምን ይመስላል? እኩል ነው? አሁን ሻይ ቤት ምናምን ስትገቡ ከመምህሩ እኩል ነው ወንበር ስቦ ተቀምጦ እየተስተናገደ ያለ። ድሮ ግን እንዲህ አይነት ልምድ አልነበረም። ስለዚህ ሊስተካከል የሚገባ ወላጆቻችሁም ልጆቻችሁን በዛ አጋጣሚ ቆንጠጥ ልታደርጉ ይገባል። ጋሽ ተማሪዎችን ቆንጥጦ አያውቅም
ወይም ተጋጥሞ አያውቅም። ይህ ከምን አንጻር ነው ማለት በምክር ይመስለኛል። ተማሪ ያው እነሱ ተማሪ እኮ ነው፣ በቃ ሊማር እኮ ነው የሚመጣ። መማር ያለበትን ነገር ማወቅ ያለበትን ነገር ከኛ ጠብቆ ሊማር ነው የሚመጣ እንጂ ሊደበደብ ወይንም ሊገረፍ አይደለም። ይሄ በማንኛውም ትምህርት ፖሊሲ ወይንም በማንኛውም ስርዓተ ማህበር ተማሪ እንዲደበደብ አይፈቀድም። እኔ በሆነ አጋጣሚ ጨንገር ወይንም ለበቅ ቆረጡን ብያላችሁ። ይሄ ራሴ የግል እንትን ነው። ምናልባት ከሌሎች የተማርኩት ሊኖር ይችላል። ዘጌ ላይ አንድ መምህር ነበር። ዘጌ ትምህርት ሰርቻለሁ። ያ መምህር ረጃጅም ለበቅ እያስቆረጠ ተማሪ ይጋረፋል። ተማሪውን ራስ ነው የሚቆርጠው። ተማሪው ነው የሚቆርጠው። ካስቆረጠ በኋላ መምህሩ ሲገርፍ ከዕለታት አንድ ቀን ያ ለበቅ ተጠምጥሞ የልጁን አይን ይመታዋል። የልጁም አይን ጠፋ፣ መምህሩም በዛው ጠፋ። እንደዚህ አይነት ገጠመኞች ስለነበሩ ከዛም በፊት እኔ ተማሪ ጨንገር ወይም ለበቅ ቆረጡ በለበቅ ተደባድቤ ተጋርፌም አላውቅም። ለበቅም በእጄ ይዤ አላውቅም። ይሄን ያላለው ሌላው ተማሪ መምህራን ያስወጣሉ። ረበሸኛ ነበር። የትምህርት ፖሊሲው አይፈቅድም፣ ስርዓተ ትምህርቱም አይፈቅድም። ተማሪ በትምህርት አይቀጣም። በተለይ የአንደኛ ደረጃ ተማሪዎች ደስታቸውን ኳስ ሲጫወቱ ይውላሉ። እነሱ ታባረው ደስታና ፊልሙን ሲያዩ ይውላሉ። በፍጹም በዚህ ከሌሎች መምህራን ጋር ሁሉ ይጣላሉ። በስራ ዘመኔ እንዴት ተማሪ በትምህርት ይቀጣል? ተማሪ ይሄን ያህል ገንዘብ አምጣ ብሎ ሲያባርሩ ሁሉ እኔ ስም በምጠራበት ክፍል ገንዘብ ባለመክፈል አንድን ተማሪ ወጥቶ አያውቅም። በዚህ እርሰ መምህራን ጋር ጠብነኝ በዚህ ይታወቃሉ። በቃ እኔ ስም በምጠራበት ክፍል ውስጥ ማንም ተማሪ ለትምህርት ቤት ግንባታ ለከሌ ለዚህ አምጣ ለዚህ አምጣ ተብሎ ብር ካልከፈለ አባር ነው እርሰ መምህሩ። በፍጹም እኔ ተማሪ አይባረርም በምንም ተአምር። አይደለም እኔ ተማሪ በትምህርት ልቀጣ ቀርቶ ሌሎች አስተዳደሮች የትምህርት አስተዳደሩ በተማሪው ላይ በሚያደርሰው ጫናም እከላከላለሁ፣ እጣላለሁ። እኔ ስም በምጠራበት ክፍል ተማሪ በትምህርቱ አይቀጣም። ይሄ ነው እኔ ያሳለፍኩት። በውትድርና ሙያ ለስንት ዓመት አገልግሎት? ጥሩ ነው። አሁን ጥቅል ድምራውን 40 ዓመት ጨርሰናል። 41ኛ ዓመት እያስመዘገብኩ ነው እንዳልኳችሁ ቀደም ብዬ በብሔራዊ ውትድርና 1977 ታህሳስ 3 በማሰልጠኛ 6 ወር በግዳጅ 2 ዓመት ከ3 ወር አጠቃላይ በውትድርናው 2 ዓመት ከ9 ወር ነው። በመምህርነት 38 40 ዓመት ከ9 ወር አሁን 6 ወር ይቀረኛል። 41 ዓመት ከ6 ወር ሰርቼ ይጠናቀቃል። ወደ ጡረታ ለምንመጣበት ዘመን አሁን ቅርብ ወራ። እነዚህ ነገሮች ምንድን ናቸው ጋሽ? በጣም ጥሩ ነው። ይሄ ይመስላል። ይሄ ደግሞ በትምህርቱ ዘርፍ የተሰጠኝ ሜዳሊያ ነው። ከዛ ነው የምንጀምረው። በክብር 2 ዓመት የብሔራዊ ግዳጅ ጨርሼ የተመለስኩበት ነው። ይሄ በጎንደር ኮሌጅ ገብቼ ተምሬ ወደ መምህርነት የመጣሁበት ነው። እያንዳንዱን ከዘረዘርናቸው ብዙ ጊዜ ይፈጃሉ። የምታዩዋቸው ናቸው። ወረቀት ራሱ ምስክር ነው፣ ራሱ ይናገራል። በዩኒሴፍ፣ በትምህርት ሚኒስቴር፣ በክልል ፕሬዝዳንት፣ በዞን አስተዳደር፣ በዞን ትምህርት መምሪያ፣ በክፍለ ከተማ፣ በትምህርት ቤት አስተዳደር፣ በክልል መስተዳድሮች የተሸለምኩት ወይንም እውቅና የተሰጠኝ የተለያዩ በስራ ሂደቶች የተሰጠኝ የምስክር ወረቀቶች ናቸው። እነዚህ በአጠቃላይ የምታያቸው ራሴን ሊገልጹ የሚችሉ ማንነቴን ሊያሳዩ የሚችሉ ከራሴ ካለበቴ ይልቅ መረጃዎች 40 ዓመት ታሪኮችን በደንብ የሚመሰክሩበት ሁኔታ ነው ሰንጀን ያስቀመጥኳቸው በስርዓት። እዚህ ሁሉ የምታያቸው በዩኒሴፍ በደብረ ብርሃን በጎንደር በተለያዩ በባህር ዳር በተለያዩ ተቋማት የተሰጡኝ የምስክር ወረቀቶች ናቸው። በዩኒሴፍ ቅድም እንደነገርኳችሁ በመሰረተ ትምህርት በክልል ደረጃ ኢቨን በፌዴራል ደረጃ በዩኒሴፍ
የጎንደር የመጀመሪያ ደረጃ ትምህርት ቤት በጎርደማ በተለያዩ ወደ 5-6 ትምህርት ቤቶች ነው የሰራው። እንደ አገልግሎት አይደለም የሰራውባቸው ትምህርት ቤቶች ልጆሚ፣ ዘጌ፣ አልኋይ፣ ጎርደማ ገብርኤል እና አየር ጤና አንደኛ ሁለተኛ ደረጃ ትምህርት ቤት ነው የሰራው። በ5 ትምህርት ቤቶችም ውስጥ የተሰጡ የምስጋና የምስክር ወረቀቶች ናቸው። በማን በከተማ አስተዳደር፣ በክልል መስተዳደር፣ በወረዳ መስተዳደር፣ በትምህርት ቢሮና መሰል አስተዳደሮች የተሰጠኝ ነው። ከ1977 እስከ 2017 የ2017 የመጨረሻው መዝጊያ የምስክር ወረቀት ያቻል። ከ77 እስከ 2017 መዝጊያ የ40 ዓመት ታሪክ ማጠቃለያ የምስክር ወረቀትን ባለፈው ሰኔ 30 አግኝቻለሁ ማለት ነው። 2017 አሁንም 2018 ያው ትንሽ የጤና ጉዳይ ችግር ቢኖርብኝም ትንሽ ክፍለ ጊዜ ተቀንሶልኝ የምንቀሳቀስበት ወይም የምሰራበት ሁኔታ ያለ ይመስለኛል። አሁን የበሽታ ሁኔታ ልብ ድካም፣ ስኳር፣ ግፊት እነዚህ በሽታዎች ትንሽ እንደነበረው ወይንም እስካሁን በተጓዝኩባቸው የስራ ሂደቶች ላይ አሁን እነዚህ በሽታዎች ተጽዕኖ በማሳደራቸው ከእድሜም አንጻር የመጡ ናቸው። ከዚህ አንጻር የሚጠበቅብኝን ውጤታማ ወይም ኢፌክቲቭ ቲቸር ነኝ ነው ማለት አልችልም። ግን ያው ጥሬታ እስከወጣ 6 ወር ይቀረኛል። በተቻለኝ አቅም ያለኝን ተሞክሮና የስራ ልምድ ለተማሪዎቼ ሼር ለማድረግ ጥረት በማድረግ ላይ እገኛለሁ። ይሄን ይመስላል የምስክር ወረቀቶቹ። እሺ ተመልካቾች፣ አሁን ደግሞ የመምህር ምህረት ልጅ አለ። እስኪ ስለ አባቱ አንዳንድ ነገር ልጠይቀው። ሰላም ሰላም ናቸው። እስኪ ራስህን አስተዋውቅልን። እሺ ተንሳይ ምህረት አዳነ እባላለሁ። ጋሽ ምን አይነት አባት ነው ለአንተ? ነው ጋሽ ለኛ ከራሱ ቀንሶ ያኖረን ነው። ለሰው የኖረ በቃ እስከ ዛሬ እሱ እንደማንም እንትን ቢሆን ለራሱና ለኛ ከፍተኛ ደረጃ መድረስ እንችል ነበር። ግን ለሰውና ለማህበረሰብ የኖረ ትልቅ አባታችን ነው። ለቤቱ ስንተኛ ልጅ ነህ? ያው 3ኛ ነኝ። 2 ታላላቅ እህቶችና ከታች ደግሞ 2 ታናናሾች አሉ። እኔ 3ኛ ልጅ ነኝ። እንዲሁ በዛው አጋጣሚ ለአባትህ ማስተላለፍ የምትፈልገው መልእክት ካለ እንደው ፍቅርህንም አጋጣሚዋን ተጠቅመህ ፍቅርህንም መግለጽ ትችላለህ። አባቴ ረጅም ዕድሜ ኖርልኝ ነው ማለት እንወዳለን። አሳድጎ መቼም እዚህ ደረጃ አድርሶኛል እና ረጅም ዕድሜና ጤና ይስጥላለሁ። አመሰግናለሁ። እናመሰግናለን። እንግዲህ ተመልካቾች እኔና ጋሼ የነበረን ቆይታ ይሄን ይመስላል። ጋሼ በእኔ ከልብ በጣም አስባችሁ ፈልጋችሁ ስለመጣችሁ እጅግ በጣም አመሰግናለሁ። በጣም ደስተኛ ነኝ። ታሪኬን እኔ ከምገልጸው በላይ ባለኝ መረጃ እናንተን ተደርሳችሁ የ40 ዓመት የስራ ሂደቴን ወይንም የስራ ዘመኔን በትክክል ተሰንዶም እንዳገኛችሁት እርግጠኛ ነኝ። በተጨማሪም ከኔ ያገኛችሁት ኢንፎርሜሽን ትክክለኛና እውነታውን የሚያንጸባርቅ የ40 ዓመት የስራ ታሪኬን የገለጽኩበት ሁኔታ ነው። እጅግ በጣም ደስ ብሎኛል። በዚሁ ብንሰነባበት። እሺ፣ በጣም አመሰግናለሁ። ስላወቅኩ ደስ ብሎኛል። በጣም አመሰግናችኋለሁ። በልብ ወዳችኋለሁ። ደህና ሁኑ። አሜን።